አይ ሻሚል እባላለሁኝ ከካሊፎርኒያ ነው የመጣሁት ብዙ ህይወቴን ወደዛ ነው ያሳለፍኩት ግን በ10 አመታት ጊዜ ውስጥ ወደ ዞኑ መጣለው በተለይ ወደ ሙጎ ያው እንደምታውቁት ያባቴ ሀገር ነው ከዛ ማለፌ ደግሞ ወራቤን ይሄ አራተኛ ጊዜ መሰለኝ ስመጣ መጥቼ አይቼ ሄዳለሁ ካሊፎርኒያ መቼ ነው የሄድሽው በስንት አመትሽ ማለት 19 በጋብቻ ነው የሄድኩት ብዙ አመታት ተሳደፈያለሁ እዛ ምን እየሰራሽ ነው በንግድ ላይ ነው ያለሁት ልጆች አሉኝ ብዙ ጊዜን ልጆች በማሳደግ ነው ያሳለፍኩት አሁን ልጆች የተለልቅ ናቸው ይመቻል ለመምጣት ራሳቸውን ያስተናግዳሉ ማዘር እንዴት ትገልጫቸዋለሽ በአባትነት ለኔ ነው ብዙዎቻችሁ እንደምታውቁት ብዙ ልጆች አላቸው ስለዚህ ከሁሉም ጋር ያለው ግንኙነት የተለየ ነው ብዬ አስባለሁኝ ለኔ እንደሱ አይነት አባት አላየሁም ላለው በተለይ ሴት ልጆቹ ላይ በጣም ብዙ ጊዜና ሰዓት ይሰጠን ነበር በትንሹ አሳለፈ ቢባል መኪናው እስከ አንድ ቦታ ሲወስደን ያነጋግረን ነበር መልሱልኝ በእኛ ባህል ያልተለመደ ሴት ልጅ አትናገር በሚባልበት ጊዜ እሱ ግን ተናገሩ ጥያቄ ይሰጠናል እኛን መልሳለን ዝምን ስለምን ዝም አላችሁ ይለን ነበር ትዚህ ቢሻል ግን አሁን እንደዚህ የስልጤን እሳቸው እዚህ አካባቢ ያላቸው ስሜት ሁኔታ ትዚህ ልሽ ነበር አንቺ ታውቂ ነበር ማንነት ላይ የነበራቸው ስሜትና የእሳቸው የስልጤነት መንፈስ ውስጣቸው ላይ ያለው እናንተ ታውቁት ነበር ያኔ ምናምን ታውቂበት ለሁሉ ሰው የምናገረው ነገር አለ ብዙ ሰው ኢህአዴግ ያመጣው ነው ይሄን ይላል እኔ ግን የትግሉ የጀመረው ኢህአዴግ ከመግባቱ በፊት ነው ብዬ ነው ማምነው እኛ በስልጤነት ነው ያደግነው እስከ ስልጤ ያግቡ ስልጤኛ መናገሩ ቋንቋውን ትንሽ እንትን ሊል ነበር መሰለኝ እንጂ አሁን በመግቡ ጤፍ የለም ሲባል ቆጮ ብሉ ይያለ ያሳደገ እና ስልጤነትን አውቀን ያደግነው ያው የደርግ ልጅ ይባላለሁኝ እኔ ግን በስልጤነት ነው ያደግኩት ኢህአዴግ ከመጣ አይደለም ትግል የጀመረው ያው አዲስ አበባ ረጅም ጊዜ አዲስ አበባ ነው እኔ አዲስ አበባ ተወልጄ ነው ያደግኩት አዲስ አበባ ተወልጄ ያደግኩት ትልልቅ እህቶቼ የተወሰኑቹ ሙጎ ላይ የተወለዱት ብዙዎቻችን ግን አዲስ አበባ ላይ ነው ተወልደን ያደግነው